ፈልገሽ ነው ማለት? ያው አምነን እኮ ባለትዳር ነው። ታዲያ ይሁና። ሚስቱን እንዳየዋት ከሆነ ለእሱ የምትመጥን አይነት ሰው አይደለችም። ቆይ አንቺ የሰው ባለትናት ነው እንደ መጣሽው? እንደዛ አላልኩም። ብቻ ልንገርሽ ብዬ ነው። ከአምነን ራቂ እሺ? እኔን ከሱ ታሪቅ እንችያለሽ፣ እሱን ግን ከኔ ማረቃችን። ቆይ ለምንድን ነው ዛሬ ውስጤን ጥሩ ስሜት የማይሰማኝ? ታውቂያለሽ እመቤቴ፣ ለብዙ ጊዜ ትስተካከላለች ብዬ አስብ ነበር፣ ግን ደግሞ ክፋቷ ይበልጥ ነው የታየኝ። ቲማ የጄሪ? አዎ የጄሪ። ቆይ አንቺ ቤሊንና እሷ የማያግባባቸውን ጉዳይ አታውቂም? ማለት ለምን ልጅ እስከማስወረድ ድረስ እንደደረሱ ለማለት ነው። እመቤቴ ቤለን ያለንን ልጅ አላስወረደችው። እንደውም የተገላቢጦሽ ልጁ ሲፈጠር የልጁን እናት እንዲቀርብ ብላ እሷን ይችራቀችው። ደግሞ ቤሌንን ስላላወቅሻት ነው እንጂ እንደዚህ የምታረግ ልጅ አይደለች። ስለዚህ ግምት ያልተሳሳት እኔ ለቤሊን ጥሩ አመለካከት እንዳይኖረኝ ለማድረግ ነው ጉዳይ ያደረገችው። እረችም ማትረባ እመቤቴ ንገሪኝ ካልሽ እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷ ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ጠበቀችው። ቆይ ግን ይሄን ሁሉ ማድረግ ለምን አስፈለገ? ቤሌንን ከቤት ለማስወጣት ነው እመቤቴ። ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአቶ አምነን የምትገባ ሴት አይደለች። የዚህ ያለው ቶብል የዚህ ያለው እንደናት እንዳችሁን ፈልጉት። ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉ ነገር ከኋላ የሚወረው አንቺ ይዛሃል። አምናለች ልጃት ወይ ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገ ህይወትን የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክለው። አምናለች እንዳትሸጠኝ። በስተመጨረሻ ጄሪ ተዋረደች። ጄሪ በጣም በሚያሳዝን ነገር እንግዲህ ያላሰበችውና ያልጠበቀችው ነገር ተከስቶባታል ማለት ነው። ጄሪሻ ያደረገችው ነገር በእርግጥ በትንሽ በትልቅ የሚወሰን ነገር አይደለም፣ ግን ደግሞ ያደረገችው ነገር በጣም በአሁን ሰዓት ዋጋ እያስከፈላት ይገኛል። ያ ደግሞ ያደረገችው ነገር በትንሽ አንድ ሁለት የሚባል ነገር አይደለም፣ በጣም ከባድ ነው ቤተሰቦች፣ በጣም ምክንያቱም አንድ ሰው ያለ ፍላጎቱና ያለ ፍላጎቱ ምንም ነገር ሳያስብና ሳያቅድ በመድኃኒት የተነሳ ከሱ ጋር መተኛት ምን አይነት እና ቤተሰቦች በጣም ነው የሚያሳዝነው ማለት ነው። ያው ሰው ልጅ ሁሌ መልካም ነገር የሰራ ሰው መልካም ነገር ነው የሚቀናው፣ መጥፎ ነገር የሰራ ሰው ደግሞ እንደ ጄሪ ሁሌም እየተሸማቀቀና ሁሌ አንገቱን ደፍቶ ይኖራል ማለት ነው። ጄሪ በአሁን ሰዓት እንግዲህ በጣም እየፈራችና እየተንቀጠቀጠች ትገኛለች። ያ ደግሞ መንስኤው ለምንድነው እንደዚህ እየሆነች ያለችው? ለምንድነው ጄሪ ይሄን አክል ዋጋ እየከፈለች ያለችው ሲባል እንግዲህ ያደረገችው ድርጊቷና የፈጸመችው ፍጻሜ ነው ዛሬ እንደዚህ አይነት ነገር እየሆነባት ያለው ማለት ነው። በጣም ከባድ ነገር ነው ቤተሰቦች፣ እውነቴን ነው የምላችሁ። እና ሰው ልጅ የሆነ ነገር መልካም ነገር አገኛለሁ ብሎ አቋራጭ መከተል የዚህን አክል ዋጋ እንደሚያስከፍል ከጄሪ እንማራለን ማለት ነው። ብሌን ደግሞ ከዛ ቤት ውስጥ በጣም ጥሩ ሴት እንደሆነች በጣም መልካም ሴት እንደሆነች ሁላችንም እናውቃለን። ግን ደግሞ ሁሉም ሰው ለብሌን ምን ያክል ምስክርነት እንደሚሰጡ አይታችኋል። ይብን ክፉ የተባሉ ሰዎች እነ ሙስጠፋ እነ ሲፋን ራሱ እዛ ቤት መታ ምን ያክል ለብሌን ያላት ክብር ለብሌን ያላት ቦታ እኔም እናንተም አይተናል። ይሄ ክብር የተሰጣት ወይ ደግሞ ከሌላ ነገር አይደለም። ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው። ያው ከዚህም በፊት ታውቃላችሁ እንትና ራሱ ምን እያለቻት እንደነበረ ማለት ነው። ማን ነበረች? ሲፋን
አንቺ እኮ ማለት በጣም ጥሩ ሰዎች ከዚህ ቤት ውስጥ እንዳለ ንጹህ ሰውና መልካም ሰው አንቺ ብቻ ነሽ እያለቻት ትገኛለች። ሙስጠፋም ይብን እሷን እንደዚህ እያላት ነው የሚገኘው። አንቺ ማለት በጣም ጥሩ ሴትና በጣም አስተዋይ ልጅ ነሽ፣ ከዚህ ቤት ውስጥ መልካም ሴት አንቺ ብቻ ነሽ እያለ ሁሌ እየነገራት እንደመሆኑ ሁላችንም እናውቅ። ቤተሰቦቼ ምድላችሁ ፈልጌ ነው። ሲፋን ዛሬ ከመጀመሪያነቱም በጣም ትኩረት እያደረገችባት ነበረ። ይብን እንኳን ጄሪ በዛን ጊዜ እንደዛ በጣለችበት ሰዓት ማለት ነው አይዞሽ ምናምን እያለቻት እያበረታታቻት ነበረ ማለት ነው። ግን ደግሞ አሁን የበለጠ በጣም እንግዲህ ሙስጠፋም እሷን ትሪት እያደረገ ነበረ ማለት ነው። በእርግጠኝነት ሙስጠፋውን ሲያዝ ሁሉም ነገር እዛ ቤት ውስጥ ያልቃል። ሜርሲም ትጋለጣለች። ጄሪ ያው ዛሬ አቶ አምናን እንግዲህ እኔ በእርግጠኝነት አምናን እንደዛ ሆኖ ሲሄድባት ፌንት ነቅላ የምትወርቅ ነገር ነው የሚመስለኝ ማለት ነው። ምክንያቱም በምን አይናችሁ ነው አምናንን የምታዩት? አስባችሁታል? ይብን መድኃኒት አብራ ጠጥታው አብራ እንደተኛች በዛ ላይ ልጅ እንደተረገዘ ብዙ ነገር በጣም ኃይለኛ ከባድ ሚስጥር ነው እዛ ቤት ውስጥ ያለው ማለት ነው። በጣም በአቶ አምናን ላይ ያልተሰራ ነገር አለ ብዬ አላስብም። ብዙ ነገር ተሰርቶበታል ማለት ነው። ይሄ ሁላ ነገር ምንድነው ለራሷ ለማድረግና ሀብት ንብረቱን ለሞሮስ ነበረ ሀሳቧና ቅዷ ማለት ነው። ግን ደግሞ አልተሳካላትም። ደስ የሚለው ነገር ማለት ነው አምናን ያው እግዚአብሔር አንዳንድ ጊዜ ውስጣችሁን ያሳውቃችኋል መሰለኝ። የወደዳትና ያፈቀራት ማን ነው? ብሌንና ብሌንን ብቻ ነው። ብሌን ደግሞ በጣም ጥሩ ሴትና በጣም አስተዋይ ልጅ፣ በጣም ለሰው የምትጨነቅ ከራሷ ለሰው የምትኖር ይብን እንኳን ከሷ አረገዘ እንኳን ሲባል ከሱ እየራቀች ነበረ ማለት ነው። ምክንያቱም በቃ ከሱ ጋር እንደማትሆን ተስፋ እያስቆረጠችው ነበር አምናንን ማለት ነው። ለምንድነው ተስፋ እያስቆረጠችው የነበረችው? ባንስ በቃ ከሷ ጋር አብሮ እንዲቀጥል ማለት ነው ከጄሪ ጋር ማለት ነውና ጄሪ ግን ይሄንን ነገር እየተረዳች አልነበረም። በዛውም በተንኮል በህይወት ውስጥ ገብታ ማለት ነው ቤተሰቦቼ እና ምን ልላችሁ ፈልጌ ነው በአሁን ሰዓት ጄሪ በጣም ከባድ ፈተና ውስጥ ነች ያለችው ማለት ነው። ማለትም እየተደረገው ነገር ያው ትንሽና ትልቅ የሚባል ነገር አይደለም። በጣም ከባድ ነገር ነው የተፈጠረ ያለው ማለት ነው እዚህ ቤት ውስጥ ያለው ችግር። አሁን ደግሞ የመጣችው አዲስ ልጅ እንግዲህ በጣም ወልቃቃና በጣም ምን ያልኩት ካልሆነ እንደዚህም ደግሞ አባትየውም ደግሞ ለዛ ለቤት ውስጥ ላለው ድርጅት የአቶ አምናን ድርጅት በጣም ትልቅ እያስተውሶ እንዳደረገ እሱ ባይኖር ኑሮ ድርጅቱ እንደሚከስር ነበረ በፊት ያደረገው ማለት ነው። አቶ አምናን በአሁኑ ሰዓት የሱ ውለታ መክፈል ይፈልጋል ማለት ነው። ምንድነው የምትፈልገው? ምን እንዳረግልክ እፈልጋለሁ በማለት ጥያቄ እየጠየቀው ይገኛል ማለት ነው። እሱ ደግሞ ጥያቄ የሰጠው እኔ ልጄ ምንም ነገር ካንተ የምፈልገው ነገር የለም፣ ልጄን ብቻ አንከባክብልልኝ ያለው ማለት ነው። ልጄን አንከባክብልኝ፣ ልጄ ከሷ ጋር አሁን ያለው ማለት ነው። እሱም እሺ በቃ በማለት እንግዲህ ታዞታል ማለት ነው። በእርግጥ እቺ ልጅው አሁን አምናን እውነት ከሱ ጋር ብትሆን እንዴት አድርጋ ልትኖር ነው? በአምናን ጸባይ አምናን ታውቃላችሁ ምን አክል ግድ የለሽ እንደሆነ በህይወቱና በጸባዩ ማለት ነው። እና እንዴት አድርገው አብሮ ይራመዳሉ ብላችሁ ታስባላችሁ? ቢሆን ማለት ነውና በእርግጠኝነት የአምናን ጸባይ የምትችለውና የምታውቀው ማነች? ብሌንና ብሌን ብቻ ነች። ሌሎቹ እንደዚሁ ያው ግማሾቹ የስሜታዊ ግማሾቹ ደግሞ ለገንዘብ ነው ያው አምናንን እየተጠጋሉት ማለት ነው። አያትየውም እንግዲህ ለዚህኛው ልጅ በጣም ትኩረት እየሰጠች ትገኛለች። አምናንም ከሷ ጋር መሆን አለብክ በማለት እየተናገረችው ትገኛለች። አምናንም ስለ ብሌን ነገር ሲናገራት ምንም ነገር ከልቧ የተዋጣላት ነገር የለም። ውስጧ በጣም ደስ እያላት አይደለም ማለት ነው። አያትየዋ ለምንድን ነው እንደዚህ እያለ ሆነች ያለችው ሲባል እንግዲህ ምክንያቱም እቺኛዋ ልጅ ለሱ መዳር ስለምትፈልግ የብሌንን ጥሩ ነገር አምናን ማውራቷ በጣም ብዙ ነገር አላስደሳታትም ማለት ነው። አምናን ደግሞ ስለ ብሌን ነገር ማውራቱ ግዴታው ነው። ምክንያቱም ስለሚወዳትና ስለሚያፈቅራት ማለት ነው። ቤተሰቦቼ እንግዲህ ምን ልላችሁ ፈልጋለሁ እዚህ ቤት እለት በእለት እየተፈጠረና እየተከሰተ ያለው ነገር በጣም በፊት ሲወጣ እንደ ጦጣ ሲወርዱ ጉድ መጣ ነው የሚባለው ሲተሩቱ አባቶቻችን። ይሄ ተረት አለ ማለት ነው። ሁላቸውም ተንኮልና ክፋት ሲሰሩ እንደ እንትን ነበረ ሲሰሩ የነበሩት። ግን በአሁኑ ሰዓት ያንን ተንኮል ውስጥ ለመውጣት በጣም ከብዶባቸዋል ማለት ነው። ቤተሰቦቼ ነገሮቹ
በጣም እየከበደ ይገኛል ማለት ነው። እንግዲህ አሁን የቀረችው ሜርሲ ነች። እንግዲህ ሜርሲ ደግሞ ከጊዜ በኋላ እንግዲህ ማንነቷ ይታወቃል። ሙስጠፋ ከተያዘ ስለ ሜርሲም ሁሉ ነገር ይወጣል በእርግጠኝነት። በቃ ያልቅላቸዋል ማለት ነው። እና ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከመጣ ቸር ቆዩልኝ። ከእንደዚህ አይነት ነገር ፈጣሪ ሰውራችሁ። ወዳችኋለሁ፣ አከብራችኋለሁ። ሁሌ ለምታበረታቱኝ ቴንኪዩ እጅግ አድርጌ እየመሰገንኳችሁ በቀጣይ ቪዲዮ እንገናኛለን ማለት ነው። ከእንደዚህ አይነት ነገር እውነቴን ነው የምላችሁ።